ጆሲ ወደ አዲስ ቤቱ ገብቷል። እኔ ደግሞ ፍሪጅና ስቶቭ ገዝቼ ሰርፕራይዝ ላደርገው ነው። አሁን ኢንቫይት አድርጎናል። 30 ደቂቃ ነው የሚቀረኝ። በጣም ሌት ሆኛለሁ። የማይጠብቀው ሰርፕራይዝ ይዤለት ነው የሚሄደው። ኑ እስኪ ገባ እንበል። አሁን ያለ ነው እንግዲህ ፖፑላር ኤሌክትሮኒክስ ነው፣ የታወቀ ነው ጋይስ። ስሙ ልንገራችሁ። ጆሲ ምን እንዳለኝ ታውቃላችሁ? አዶኔ ያለኝ ችግር የለው ምንም እቃ ይዘህ መምጣት አያስፈልግም ምናምን አለኝ። እቺ አበሻ ሙድ ነው ያውቃታለሁ። ይዘህና ነው ተረዳችሁ? ስለዚህ ላይቭ ገብተን እያለ የሆነ ጊዜ ፎሎወር ቻሌንጅ ለማስጨመር ፖፑላር ኤሌክትሮኒክስ ከኛ ጋር ተቀላቀለው ነበርና እያሳዩን ነበር እነዚህ ስቶቮች ምናምን። አቶ ጆሲ ደግሞ አይኑ እቺ ስቶቭ ላይ ያሳርፏል። እቺ ስቶቭ ላይ አቤት እያለ ነበር የሌለ ማለት ነው። ስለዚህ እቺ ስቶቭ ይዤለት ሄዳለሁ ለአዲሱ ቤቱ ማለት ነው። ከዛ ሌላ ደግሞ ቲቪ ልገዛለት አስቤ ነበር፣ ከዚህ ልወስድለት አስቤ ነበር፣ ግን ቲቪ ኦሬዲ አለው። ስለዚህ ሌላ ደግሞ ፍሪጅ። አሁን ፍሪጁ ይሄኛው ተለቅ ያለው አስቤ ነበር እንደዚህ፣ ግን ምን ይሆናል ያሳየን ቤቱ እያሳየኝ ነበርና ጠበብ ያለ ነው ያ ግድግዳው ማለት ነው። ስለዚህ እኔ ይህ አሰብኩኝ። አይ ቲንክ ከነዚህ ይበልጣል። እንደምትመለከቱት እነዚህ ባተኖች አሉት። ከዛ ደግሞ አይስ በረዶ ምናምን ከዚህ ነው ውሃ ነው። ውሃ ከዚህ ጋር እንትን ማድረግ ትችላለህ። ስትከፍተው ደግሞ ተመልከቱት እንዴት አባቱ ፏ ያለ እንደሆነ። እዚህ ጋር ደግሞ በረዶ ምናምን ቀዝቃዛ እንትን የምታረግበት ነው። የሚገርም ማለት ነው። በስመ አብ። እና አሁን ላይ ቶኛለሁ። እነዚህ እንጭናቸዋለን፣ ቀጥታ እንወጣለን ማለት ነው። ሌትስ ጎ ጠብቁ ጋይስ። ጆሲ እንግዲህ ወደ አዲስ ቤቱ ገብቷል። አሁን ደግሞ ፍሪጁ እየጫና ያለ ነው። እስኪ እንስወደው ጋይስ፣ አግዛቸው። ያሳውቅብኛል እንዴ እንዳላገዙ። ምንም አልተሸከምኳትም ምንም ማለት ነው። እሺ እንትና ስቶቭ አይታለች ጋይስ፣ እየተሸከምኩ ነው። በኃይለኛው ነው የምላችሁ። ትገግማለህ። ምንም የለም እነሱ ችለውታል ኦሬዲ። አንዱ ብቻ ይሸከመዋል ታውቃለህ። እሺ ኤኒዌይስ ጋይስ ጆሲ አሁን እየጠበቀን ነው ቤቱ። ሌት ሆኛለሁ። ስንት ሰዓት ነው አሁን? ይኸው 6 ደቂቃ ነው የሚቀረው ኢቨንቱ የሚጀምረው ማለት ነው። ወዴት ነው የምትዞርብኝ ናቲ? ምን ቤቱን ለማሳየት ነው ወይ ዝም ብል አክሽን ለመፍጠር ነው? እሺ ይኸው ጭነነዋል። አሁን ወደ ጆሲ ቤት እናቀናለን ማለት ነው። ሌትስ ጎ ጋይስ፣ የጆሲ ሰፈር ደርሰናል ማለት ነው። አሁን ያው እንግዲህ ፖፑላር ኤሌክትሮኒክስ መጥተዋል፣ ግን ተደብቀው ነው ያሉት። ጆሲ ደወልኩለትና ምን አልኩት? ጆሲ እና ተቀበለኝ አልኩትና በቃ ችግር የለውም እኔ የሆነ ትንሽ ስራ አለችብኝ ሰው እየላኩብህ ነው አለኝና ወንድም አለ ነው አንተ ራስህን አልኩት። የሚገርም ሰፈር ነው ባይዘው። እስኪ እየመጣች ነው ጆሲ፣ እንጠብቀዋለን። ሲያምር ደግሞ በእናትህ ምን አይነት ገነት ነው ይሄ! ሲገርማ ባስኬትቦል መጫወቻ አለው ምናምን፣ እግር ኳስ መጫወት ትችላለህ። ይሄም ፖፑላር ኤሌክትሮኒክስ እዛ ጋር ነው ያለው። አሳያቸው። እዛ ጋር ነው ያለው። ድራይቭ እያደረጉ ነው። እንዳትታዩ ብያቸው እኮ ነው። ልክ ሲመጣ ማለት ነው ጆሲ እንዴት ነሽ ምናምን ብዬ ሰላም ብዬ ከዛ በኋላ ጆሲ ማን ችግር የለውም። አንተ ማይክ እኔ ከቤት የምን ማይክ ነው ያደረከው? እቤት ነው ቀረጻ አይደል እንዴ? እኔ የራሴ ቲክቶክ። እንዴት ነሽ? ሰላም በላቸው እስኪ። ፋሚሊያስ ችግር የለውም። እንግዲህ ቤት ለምቦሳ ብለን ይዘን መተናል። እግዚአብሔር ጆሲማን ምንም ነገር ይዘህ እንዳትመጣ አልከኝ። ይህ ማለት ይዘህና ነው። እኔ አውቀዋለሁ ያበሻ ቋንቋ ይዘን ልመተናል እና እስኪ ያሳዩዋል ራሳቸው። እኔ እኮ አንገባም እላለሁ። አይኔን ታይኛለህ። አረ ግዴታ ነው። ምን ያለ ይመስላል እዚህ ውስጥ? ወንድም አለም ና ክፈትለት እስቲ። ምን ያለ ይመስላል እዚህ ውስጥ? አሁን እንዴት እንደሚከፈት አላውቀውም እንጂ ከፍቼ ባሳየኝ። ያማን ስቶቭ አምጥተናል። ከዛ ደግሞ ፍሪጅም አምጥተናል። አረ በመድኃኒዓለም ሁለት ምን ቀን ነው አንተን ያወኩ? መጥቷል እንግዲህ ይልሃል። እኔ አባት ችግር የለውም። አይ ደስ ብሎኛል። እንግዲህ ከመጣን አይቀር እንደዚህ ነው መምጣት። እያያችሁ ነው ቤተሰብ። አዲስ ቤት ናውን ፎንቲ ጂናጁ ሊበላ ይመጣል። ወይ ነበር ወዴት ነው የምትሰቀለው? ቤቢ መሰቀል ፈልገን ነው። ይኸው እንዳትወርቅ እና በልሽ እናስገባ ወደ ውስጥ። እሺ ወደ ውስጥ እናስገባው። በቃ ይሄ ይመስላል እንግዲህ። አሁን የጆሲ ቤት ማሳየት አንችልም። ወደ ውስጥ እንገባ ነው የምናየው። ቻው